በኢትዮጵያ ምድር ላይ ብዙ ድምፃውያን መጥተዋል አልፈዋል። ነገር ግን አንድ ድምፅ አለ፣ ስሙ ሲጠራ የታሪክ አቧራ የሚራገፍበት፣ ዜማው ሲሰማ የአገር ፍቅር እንደ ሰደድ እሳት የሚቀጣጠልበት። እርሱ ቴዲ አፍሮ ነው። ብዙዎች የሙዚቃ ንጉሥ ይሉታል፣ እሱ ግን ራሱን የፍቅር አገልጋይ ብሎ ይጠራል። ዛሬ ከቴዎድሮስ ካሳሁን ለማ በስተጀርባ ያለውን የጥበብ ምስጢር፣ የታሪክ ጉዞና ከንግሥቱ አምለሰት ሙጬ ጋር ያለውን ድንቅ የፍቅር ታሪክ በጥልቀት እንቃኛለን። 7 ሐምሌ 1968 ዓ.ም በአዲስ አበባ የተወለደው ቴዲ አፍሮ ያደገው ቃላት በሚመዘኑበትና ዜማ በሚቀመርበት የጋዜጠኛው ለማ ካሳና የአርቲስት ጥላሁን ሰስ ቤት ውስጥ ነው። ቴዲ ግጥም ሲጽፍ የሚገርም ምስጢር አለው። አብዛኛውን ጊዜ የሚጽፈው ዓለም ዝም በምትልበት ከሌሊቱ 8 ሰዓት እስከ 11 ሰዓት ባለው ጊዜ ውስጥ ነው። ይህ የሌሊት ጸሐፊ መሆኑ ነው ዛሬ የምንሰማቸውን ረቂቅ ሥራዎች የፈጠረው። ገና ታዋቂ ከመሆኑ በፊት የሙዚቃው ንጉሥ ጥላሁን ገሰሰ አደራዬን ለዚህ ልጅ ሰጥቻለሁ ብሎ ትንቢት የተናገረለት ያን ጊዜ ነበር። በ1993 ዓ.ም አቦ ጊዳ የተሰኘው የመጀመሪያ አልበሙ ሲወጣ የኢትዮጵያ ሙዚቃ ደነገጠ። ቴዲ አዲስ ቋንቋ ይዞ መጣ። ከዚያም ማስተሰሪያል ተከተለ። ይህ አልበም ቴዲን ከዘፋኝነት ወደ የሕዝብ ድምፅነት አሸጋገረው። ሰዎች ቴዲን መውደድ ብቻ ሳይሆን ማመን ጀመሩ። ሙዚቃው ከዳንኪራ ወጥቶ ወደ ታሪክ፣ ወደ ፖለቲካና ወደ ማኅበራዊ ሕይወት ዘልቆ ገባ። ቴዲ ሙዚቃን የታሪክ መማሪያ አደረገው። ጥቁር ሰው ሲል ስለ አድዋ ድል፣ ናናና ሲል ስለ አፍሪካ አንድነት ዘመረ። ነገር ግን አንድ ምስጢር ልንገራችሁ፣ ጥቁር ሰው የተሰኘው ታዋቂ አልበም የወጣው በ2004 ዓ.ም ነው። የአድዋ ጦርነት የተካሄደው ደግሞ በ1888 ዓ.ም ነው። በሁለቱ ዓመታት መካከል ያለው ልዩነት በትክክል 116 ዓመት ነው። ይህ ለአድዋ ድል 116ኛ ዓመት የተበረከተ ድንቅ የታሪክ ስጦታ ነበር። ቴዲ የታሪክ መጻሕፍት መደርደሪያ ላይ የቆዩትን ጀግኖች አቧራቸውን አራግፎ በሬዲዮና በስልካችን ውስጥ ዘላለማዊ ያደረጋቸው። ቴዲ አፍሮ ስለ ፍቅር ሲዘፍን ዝም ብሎ ቃላትን አይደረድርም፣ ፍቅርን በቤቱ ውስጥ ይኖረዋል። የቴዲና የባለቤቱ የአርቲስት አምለሰት ሙጬ ታሪክ የሚጀምረው በዚሁ ጥቁር ሰው የሙዚቃ ቪዲዮ ላይ ነው። አምለሰት በቪዲዮው ላይ ንግሥት ጣይቱ ሆና ስትተውኝ፣ በገሃዱ ዓለም ደግሞ የቴዲ የልብ ንግሥት ሆነች። 17 መስከረም 2005 ዓ.ም በብሔራዊ ቲያትር አዳራሽ የተፈጸመው ሰርጋቸው ጥበብና ፍቅር የነገሱበት ነበር። ቴዲ ባለ ሙሉ ዕድል ብሎ የዘፈነላት አምለሰት ለእርሱ የቤት እመቤት ብቻ ሳትሆን የጥበብ ምንጩ ናት። በፈተናና በእስር ዓመታትም ጽኑ ምርኩዙ ሆና አብራው ቆማለች። ዛሬም ድረስ ቴዲ አፍሮ አዲስ ሥራ ሲለቅ አገር ትቆማለች። ዛሬም ቴዲና አምለሰት ከነ ልጆቻቸው በፍቅር ይኖራሉ። ቴዲ ጥላቻን በይቅርታ፣ ልዩነትን በአንድነት፣ ፖለቲካን በፍቅር ተካ። ኢትዮጵያዊነት የሚለውን ቃል እንደ ትልቅ ክብር በወጣቱ አንደበት እንዲነግስ አደረገ። ለመሆኑ የእናንተ ተወዳጅ የቴዲ አፍሮ ዜማ የትኛው ነው? ከእርሱ ታሪክስ ምን ትማራላችሁ? ሐሳባችሁን በኮሜንት አጋሩን። ቪዲዮውን ከወደዳችሁት ላይክና ሰብስክራይብ ማድረጋችሁን እንዳትረሱ። ምክንያቱም ፍቅር ያሸንፋል።